እሺ፣ ስለ ማርበርግ ቫይረስ ሰምተን እናውቅ ይሆን? ልክ እንደ ኢቦላ በጣም ገዳይ በሽታ ነው። ግን ያው ብዙም አይታወቅ፣ አልፎ አልፎ ነው የሚከሰተው። ነገር ግን አንዴ ከተነሳ ለህብረተሰብ ጤና በጣም ትልቅ ስጋት ነው የሚሆነው። እናም ዛሬ በዚህ ገለጻችን ስለዚህ ቫይረስ ማወቅ ያለብንን ወሳኝ ነገሮች እስቲ አንድ ባንድ እንያቸው። እንግዲህ የምንመለከታቸው 5 ዋና ዋና ነጥቦች አሉ። መጀመሪያ ቫይረሱ ምንድን ነው የሚለውን እናያለን። ከዛ እንዴት ይተላለፋል፣ ምልክቱስ ምንድን ናቸው? ቀጥሎ ደግሞ ከሁሉ የተሻለው መከላከያ ምንድን ነው? እና በመጨረሻም ስለ ሕክምናው እና ስለ ወደፊቱ ተስፋ እናወራለን። እሺ፣ በመጀመሪያው ክፍላችን እንጀምር። እስቲ ይሄ ቫይረስ ምንድን ነው፣ ከየት መጣ የሚለውን እንመልከት። ያው የማርበርግ ቫይረስ በሽታ ወይም ኤምቪዲ ቫይራል ሄሞራጂክ ትኩሳት ከሚባሉ የበሽታዎች ቤተሰብ ውስጥ ነው የሚመደበው። ስሙ ራሱ እንደሚያስረዳው በሽታው በጣም ሲጠና በሰውነት ውስጥም ሆነ ከሰውነት ውጭ ከባድ የደም መፍሰስ ሊያስከትል ይችላል እና ይህ ነገር ነው በጣም አደገኛ የሚያደርገው። ይህንን የጊዜ ሰሌዳ ስናይ በጣም የሚያስገርም ነገር አለ። ለመጀመሪያ ጊዜ የተለየው እኮ 1967 ጀርመን ውስጥ ነው። ግን አሁን ወደ ቅርብ ጊዜ ስንመጣ 2023፣ 2024፣ 2025 አሁንም ወረርሽኞች እየተከሰቱ ነው። ይሄ ማለት ይሄ በሽታ የታሪክ መዝገብ ላይ ብቻ ያለ ነገር አይደለም። አሁንም ድረስ ያለና ቀጣይነት ያለው ስጋት መሆኑን ነው በግልጽ የሚያሳየን። እሺ፣ ታዲያ የቫይረስ እንዴት ነው የሚተላለፈው? ከየት ተነስቶ ነው ወረርሽኝ የሚፈጠረው? እስቲ ወደሚቀጥለው ወሳኝ ርዕስ እንሂድ። እንግዲህ የስርጭት ሰንሰለቱ የሚጀምረው ከተፈጥሮ አስተናጋጁ ነው። ይህም ሩሲታስ የሚባለው የፍራፍሬ የሌሊት ወፍ ነው። ከነዚህ የሌሊት ወፎች ወደ ሰው ይተላለፋል። ከዛ በኋላ ደግሞ በበሽታው ከተያዘ ሰው የሰውነት ፈሳሾች ጋር በሚኖር ቀጥተኛ ንኪኪ ከሰው ወደ ሰው በፍጥነት ይተላለፋል። በጣም ቀላል ሰንሰለት ነው፣ ግን በጣም አደገኛ። እዚህ ጋር በጣም ወሳኙ ነገር የንኪኪ ጉዳይ ነው። የሰውነት ፈሳሾች ስንል ሁሉንም ማለታችን ነው። ደም፣ ትውከት፣ ምራቅ፣ ላብ፣ ሁሉም ነገር እና ይሄ በህይወት ላለ የታመመ ሰው ብቻ አይደለም የሚሰራው። በጣም ልብ ልንለው የሚገባው ነገር በበሽታው ለሞተ ሰው አካልም ጭምር ነው የሚሰራው። አንድ ነገር ግን በደንብ ግልጽ መሆን አለበት። በጣም ወሳኝ ነጥብ ነው። ማርበርግ በአየር አይተላለፍም። ልክ እንደ ጉንፋን ወይም ኮቪድ-19 በአየር ወለድ አይደለም። ስርጭቱ ይገድ ቀጥተኛ ንክኪን ይጠይቃል። ይሄንን መረዳት ወረርሽኝን ለመቆጣጠርም ሆነ አላስፈላጊ ፍርሃትን ለማስወገድ በጣም ወሳኝ ነው። እሺ፣ ስርጭቱን አሁን በደንብ የተረዳን ይመስለኛል። ታዲያ አንድ ሰው በቫይረሱ ቢያዝ ምን አይነት ምልክቶች ነው የሚያሳየው? እስቲ ይሄንን እንመልከት። ምክንያቱም ምልክቶቹን በጊዜ መለየት ሕይወትን ሊያድን ይችላል። የዚህ በሽታ አንዱ አታላይ ባህሪው ይሄ ነው። መጀመሪያ ላይ የሚታዩት ምልክቶች ለምሳሌ ከፍተኛ ትኩሳት፣ ከባድ ራስ መታት፣ ልክ እንደ ማንኛውም ተራ ጉንፋን ነው የሚመስሉት። ግን ቀናቶች እያለፉ ሲሄዱ በሽታው በፍጥነት ወደ በጣም አስከፊ ደረጃ ነው የሚቀይረው። ይሄኔ ነው እንግዲህ ከባድ የደም መፍሰስ እና የሰውነት ክፍሎች ከጥቅም ውጪ መሆን የሚከተለው። እና ይህንን እስቲ አስቡት። አንድ ሰው ለቫይረሱ ከተጋለጠ በኋላ የበሽታው ምልክቶች መታየት እስኪጀምሩ ድረስ ከ2 ቀን እስከ 21 ቀን ሊፈጅ ይችላል። ይህ ማለት እኮ አንድ ሰው ቫይረሱ በሰውነቱ ውስጥ እያለ ምንም ምልክት ሳያሳይ ለ3 ሳምንት ሊቆይ ይችላል ማለት ነው። ይህ ረጅም ጊዜ ቫይረሱ በጸጥታ በማህበረሰብ ውስጥ እንዲሰራጭ እድል ይሰጠዋል። ለዚህ ነው ስርጭቱን መቆጣጠር በጣም ከባድ የሚሆነው እና የ21 ቀን ክትትሉ በጣም ወሳኝ የሚሆነው። ብዙ ጊዜ ማርበርግ ከኢቦላ ጋር ይነሳሰራል እና ትክክልም ነው። ምክንያቱም ሁለቱም ከአንድ የቫይረስ ቤተሰብ ናቸው የመጡት። የሚያሳዩትን ምልክት በጣም ነው የሚመሳሰለው። ግን ሁለቱ የተለያዩ ቫይረሶች ናቸው። ምልክቶቹን ብቻ በማየት ይሄ ማርበርግ ነው፣ ይሄ ኢቦላ ነው ብሎ መለየት በፍጹም አይቻልም። ለማረጋገጥ ግድ የላቦራቶሪ ምርመራ ያስፈልጋል። እሺ፣ የበሽታውን አስከፊነታውን አይተናል። ስለዚህ አሁን ወደ ዋናውና ወሳኙ ጥያቄ እንምጣ።
ይህንን ቫይረስ እንዴት ነው መከላከል የሚቻለው? ስርጭቱን ለማስቆም ምን መደረግ አለበት? የሚገርመው መከላከያ መንገዶቹ በጣም ቀላል ናቸው። ውስብስብ ነገሮች አይደሉም። እጅን በደንብ መታጠብ፣ ከታመሙ ሰዎች ጋር ንክኪን ማስወገድ፣ ምልክት ካየን ወዲያው ወደ ጤና ተቋም መሄድ፣ እነዚህ ቀላል የሚመስሉ እርምጃዎች ናቸው ወረርሽኝን ለመቆጣጠር ትልቁን ሚና የሚጫወቱት። እሺ፣ አንድ ሰው ከታመመ ሰው ጋር ንክኪ ቢኖረውስ? ይሄኔ ነው እንግዲህ የጤና ባለስልጣናት መመሪያ ተግባራዊ የሚሆነው። ለ21 ቀን ክትትል፣ መተባበር፣ ትክክለኛ መረጃ መስጠት። ይህ የግሉ ጉዳይ ብቻ አይደለም። የማለት የበሽታውን ስርጭት ሰንሰለት በመስበር መላውን ማህበረሰብ የመጠበቅ ትልቅ ኃላፊነት ነው ማለት ነው። ይሄ ነጥብ ምንም ያህል ብናሰምርበት በቂ አይደለም። በጣም ወሳኝ ነው። ቫይረሱ ሰው ከሞተ በኋላም በሰውነት ውስጥ ተላላፊ ሆኖ ነው የሚቆየው። ስለዚህ በበሽታው የሞቱ ሰዎችን አስከሬን መንካት፣ መሳም ወይም ማጠብ በፍጹም አይቻልም። የቀብር ስነ ስርዓቱ በሰለጠኑ ባለሙያዎች ብቻ መከናወን አለበት። ይህ አንዳንዴ ከባህል ጋር ሊጋጭ ይችላል፣ ግን ተጨማሪ ስርጭትን ለመከላከል ይግድ ነው። እሺ፣ መከላከል በጣም ወሳኝ መሆኑን አየን። ግን አንድ ሰው ቢታመምስ? እስቲ በመጨረሻው ክፍላችን አሁን ላይ ምን አይነት የሕክምና አማራጮች አሉ፣ ለወደፊቱስ ምን ተስፋ አለ የሚለውን እንመልከት። እውነታው ይሄ ነው እና በጣም ከባድ እውነት ነው። እስካሁን ድረስ ለማርበርግ ቫይረስ በሽታ የተለየ መድኃኒትም ሆነ ክትባት የለም። ይሄ ማለት እኮ አንድ የታመመ ሰው በህይወት የመቆየት ዕድሉ ሙሉ በሙሉ በሚያገኘው ደጋፊ የሕክምና እንክብካቤ ላይ የተመሰረተ ነው ማለት ነው። ግን መድኃኒት የለም ማለት ተስፋ የለም ማለት አይደለም። ደጋፊ ሕክምና የምንለው ነገር አለ። ይሄ ማለት የሰውነትን ተፈጥሯዊ የመከላከል አቅም መርዳት ማለት ነው። በቂ ፈሳሽ እንዲያገኝ ማድረግ፣ ህመሙን መቆጣጠር፣ ሌሎች ተጓዳኝ በሽቶች ካሉ እነሱን ማከም። እነዚህ ሁሉ ነገሮች በተለየ የሕክምና ማዕከል ውስጥ ሲሰጡ በህይወት የመትረፍ ዕድልን በጣም ነው የሚጨምሩት። እናም ከዚህ አይነት ከባድ በሽታ ማገገም ከሆስፒታል እንደወጡ አያልቅም። ጉዞው ረጅም ነው። ከበሽታው የተረፉ ሰዎች ተከታታይ የሕክምና ምርመራ ያስፈልጋቸዋል። ወደ ማህበረሰቡ ሲቀላቀሉ ድጋፍ ያስፈልጋቸዋል። እና ደግሞ ቫይረሱ በተወሰኑ የሰውነት ፈሳሾች ውስጥ ለወራት ሊቆይ ስለሚችል ረጅም ጊዜ የሚወስድ ክትትል እና ጥንቃቄ ማድረግ በጣም ወሳኝ ነው። እናም ገለጻችንን በዚህ ወሳኝ ጥያቄ ነው የምናጠቃልለው። ክትባቶች እና መድኃኒቶች በምርምር ላይ ናቸው። ይሄ በጣም ጥሩ ነገር ነው። ግን እውነተኛው ጥያቄ እንደ ዓለም ማህበረሰብ ለሚቀጥለው የማርበርግ ወረርሽ ምን ያህል ተዘጋጅተናል የሚለው ነው። ምክንያቱም በመጨረሻ ዝግጁነት ነው ወረርሽውን በመቆጣጠር እና በከፍተኛ ጥፋት መካከል ያለውን ልዩነትን የሚፈጥረው።